ወጣል ሆስፒታል? አዎ። ምንድነው እሱ? ምንድነው ያደረገው? በቃ በረኪና ከአንድም 2-3 ጊዜ ምን ነገር አላደርግም። እሺ ይኸውልሽ፣ የፈለገው ነገር ይፈጠር። እሺ አንድ አይደለም ምን ታዩን ከፈለገ እኔ በቃ ካንቺ ችግር የለውም። እውነት አሳድጋቸዋለሁ። በእናትሽ ሄድዬሽ እናስተናግድ ድረስ ማጥፋት መፍትሄ ነው እንዴ? አላቅም። ይኸውልሽ በቃ ብዙ ጊዜ ነገሮች ሲበልሻሽብኝ የምፈልጋቸው ነገር ልክ ሳይሆን ሲቀር በቃ በጣም ነው የምናደደውና ለዛ ነው እንደዚህ ውሳኔ የምወስነው። እነዚህና ማርያምን የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁልን? ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን። መልካም በዓል ማለት ፈልጋለሁ። ወደ ጉዳይ ከመግባቴ በፊት መልካም በዓል ማለት ፈልጋለሁ። ባይሰሞን ጠፍተን ነበርና የጠፋንበትን ምክንያት በጣም ለየት ያለ ነገር ተፈጥሮብኝ ስለነበረ ነው በበኩሌና ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ሲቀጥል ወደ ጉዳይ ስገባ ያው ማስረዳት የሚጠበቅብኝ አይመስለኝም። ይሄን ያክልም ግልጽ ስለሆነ የነበረው ነገር እያንዳንዱ ነገር ስለምታውቁት ሁሉንም ቪዲዮ በቪዲዮ ስለመጡ እነሱ ያሬድም ኤደንም አይታችኋል። ኤደን አላቅም ብቻ እርጉዝ ነኝ ብላ ያልሆነ ነገር ተፈጥሯል። እኔም ያልጠበቁት ነገር ነው የሰማሁት እንደናንተ። ሲቀጥል ደግሞ ወንድም ያሬድ አላቅም እንዴት አድርጌ እንደምነግራችሁ ባይሰሙን የጠፋ ነው ያሬድ ሆስፒታል ስለነበረ ነው። ሆስፒታል የገባበትን ምክንያት ይህንን ነገር ከሰማ በኋላ ኤደን እንደዛ ካለችው በኋላ በቃ አላቅም እንዴት ብዬ ነው ነግራችሁ። በረኪና ሁሉ ጠጥፎ ሆስፒታል ነው የነበር ነውና በጣም በተደጋጋሚ ራሱ ላይ ጉዳት ለማድረስ በጣም እንትን ሲል ነበርና በቃ እኔ ራሱ ተጨነቅኩኝ። ታውቃላችሁ እዚህ ያለሁት እኔ ከኔ ጋር ነው ያለውና ያልሆነ እንትን ውስጥ ሲገባብኝ እኔ ራሱ ጨንቆኝ በጣም ብዙ ነገር ውስጥ ገብቼ ነበር በጭንቀትና ዛሬ እስኪ አሁን እኔ የምፈልገው እሱ ደስተኛ ሆኖ ማየት፣ እሷም ደስተኛ ሆና ማየት። እኔ የያሬድን ብቻ ስሜት እጠብቃለሁ ማለት አልፈልግም። ምክንያቱም እሷም እህቴ ነች፣ እሱም ወንድሜ ነውና በቃ ሁለቶችም ደስተኛ እንዲሆን ነው የምፈልገው ያለውን ነገር። እሱም ደግሞ ማየት የሚፈልገው እሷን ነው፣ ከሷ ጋር መሆን ነው የሚፈልገውም። አይታችሁታል ከዚህ በፊት በጣም ብዙ ነገር እያደረገላት ነው አድርጎላታልም እና ላገናኘው ፈልጌ እሷንም ጠርቻታለሁ። እሱም እየመጣ ነውና እስኪ ያለውን ነገር አብረን የምናይ ይሆናል። ኤደንንም እስኪ እንግዲህ ዛሬ ያለውን ነገር የምጠይቃት ይሆናል። እኔ ጋር አልተገናኘንም እስካሁን ድረስ በአካል የምጠይቃት ይሆናል። እስኪ እንግዲህ እየጠበቅኳት ነው። ትምጣና ያለውን ነገር ትነግረናለች። ገባችሁ? እናንተም እየሰማችሁ እኔም እንደ አዲስ እጠይቃታለሁ። ምን እንደምትለኝ እንግዲህ አብረን የምንሰማ ይሆናል። እስኪ እንግዲህ ለማንኛውም የምንጠብቃት ፋሚሊ ኤደን እንዴት ነሽ? ሰላም እንኳን አብሮ አደረሰን። ደህና ነሽ? ሰላም አለሁልሽ። አማኑ ሰላም በያቸው። ሰላም አልኩኝ። እንዴት ናችሁ? እንኳን አደረሳችሁ። እንዴት ነሽ? ሁሉ ሰላም። ዛሬ ጠራሁሽ አንድ ትልቅ ነገር ልነግርሽ ነውና ምንድን ነበረ ባለፈው ቪዲዮውን አይቼዋለሁ ያላየሁት እንዳይመስልሽና ምንድነው እውነት ነው ይሄ ነገር ነውስ ምንድነው? ግራ ስለገባኝ ነው። ገብቶሻል? እኔ እንደ ጓደኛ መጠየቅ ስላለብኝ ነው። እቺም ታውቀኛለህ ከድሮም ጀምሮ ምን ለምን እንደዚህ አይነት ነገር እንደማደርግም ያለ ምክንያቱም ምንም ነገር እንደማላደርግ በደንብ ታውቃለህ። ነገሮችን ለማስተካከል እየሞከርኩኝ ነው። በቻልኩት መጠን እንድታግዘኝ ሞክሬያለሁ። አንተ በሱ ወገን እየሆንክ ስላስቸገርከኝ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ነው። ስለዚህ ጋር ምንም አይነት አስተያየት ባልሰጥ አሁንም ካሜራ ይዘህ እዚህ ጋር አንተ ጋር መጨቃጨቅ አልፈልግም። በጣም አስቸኳይ እንደሆነ ስለነገርከኝ በጣም እንትን ስላልከኝ ነው የመጣሁት።
ከዛ ውጭ ይሄ ጭቅጭቅ አይደለም። በመጀመሪያ ደረጃ እንደ ጭቅጭቅ እንድታስብ ይፈልጋሉ። ሁሌ የኔን ሀሳብ ከመጣል እኔ ሁሌ ጥፋተኛ እንደሆን ከመንገር ውጭ ሌላ ነገር ምንም ስለማታደርግ እዚህ ጋር ጥፋተኝነት እንዲሰማኝም እንድታረገኝ አልፈልግም። እሱ ያንቺ ሀሳብ ነው ኤዱ፣ እሱ ያንቺ ሀሳብ ነው። ገባሽ? አንቺ እህቴ ነሽ፣ እሱም ወንድሜ ነው። ለማንም የማስበልጥበት ምንም ምክንያት ስለሌለኝ ማለት ነው። ገብቶሻል? ታውቂኛለሽ። ሲቀጥል ደግሞ ይሄን ነገር የምር ሀፕን አድርጎ ነው አንቺ ጋር ነውስ ምንድነው? ሀሳብሽ ስላልገባኝ ነው። ማስረዳት እኮ አይጠበቅብኝም ማለት ይሄ ላንተ መናገርም ላንተ ማስረዳትም አይጠበቅብኝም። ለሱ መናገር ነበረብኝ። አይ እንደዚህማ ልትይኝ አትችይም። ያለውን ነገር በስነ ስርዓት ግልጹን ብትነግሪኝ ነው ደስ የሚለኝ። እኔም ገብቶሻል አይደለ? የምር ትክክለኛ ላይፍን ካለሽ ከካሜራ ጀርባ እኔ እናንተ እናወራለን። የታወቀ ነው። ምንም ቤተሰቦችም እያወቁት ነው ይሄንን ነገር ይጀምራል። አቤል እያስጨነቀኝ ነው። እኔ እየተጨናነኩ ነው ያለሁት። በመጣው ቁጥር የሆነ ነገር ይፈጠራል፣ የሆነ ችግር አለ። ሁሌም እኔ ጥፋተኛ ነኝ፣ ካሜራ ያዛችሁ ነው እንትን የምትሉት ሰው። እኔ ደግሞ ቤተሰቦቼ ማስቀየም አልፈልግም። የምታደርገው ነገር ትክክል አይደለም። የጀመርነው በቤተሰብ ፊት ስለሆነ ሁሉንም ነገር ማውቃት አለባቸው። አንቺ ነገር እንዲደበቅ አልፈልግም። ቤተሰቦቼ አውቃለሁ፣ ግን ደግሞ እያደረክ ያለው ነገር ትክክል አይደለም። ምን አደረኩ? እኔ መጥፎ ሰው እንደሆንኩኝ ምናምን እኔ እንደዛ አላደረኩም እንዴ። አሁን ጋር ላንተ ማብራሪያ የምር ይሄን ነገር አድርገሽ ከሆነ እኔ ራሱ አዝነብሻለሁ። የምር ነው ነገርሽ ያሬደና ደህና ነው። ደውልሽ ዋና እሱ ነው። አልደወልኩም። የእሱ ደህና መሆን ነው የሚፈልገው። የእሱን ደህና እንዲሆን ነው፣ ወደ ራሱ እንዲመለስ ነው የሚፈልገው። ስለዚህ አሁን ወደ ራሱ ይመለሳል ብለሽ ታስባለሽ? እንዴ ስላልሽ እርግጠኝነት እሱ ባህልን የት እንዳሳለፈ ታውቂያለሽ? ምንም ማውቀው ነገር የለም። ካንተ ውጭ ቤተሰብ ጋር ሊሄድ እንደማይችል አውቃለሁ። ደውዬለት ነበር፣ ስልኩም አይሰራም። ስለዛ ደህና መሆኑ ነው። ለባህል ብዙ ነገር አስባችሁ ነበር። እሱ ግን ሆስፒታል ነው ያሳለፈው። ወደ ኋላ እኔን ለመመለስ አትሞክራለህ። ምንም እየመለስኩሽ አይደለም። በቃ እውነታውን ነው አይደል? ቤተሰብም እየነገርኳቸው ነበር። ገባሽ? አንቺ ከመምጣትሽ በፊት በቃ ራሱን ራሱ ላይ ጉዳት ሊያደርስ ሆስፒታል ገብቶ ነበር። ይሄ ነው እውነታው፣ ይሄ ነው በቃ። ገባሽ አይደል? እሱ ይሄን ያክል ነው ላንቺ እንትን እያለ ያለው። ግን አንቺ በዚህ ደረጃ ምን አሁን እኮ አንቺም ደውለሽ ብታናግሪው ጥሩ ነበር። ገባሽ? እንደዛ ብለሽ ነው ጥለሽው የሄድሽው። እንደዛ ብለሽ ነው ጥለሽው ሄድሽ። አቤል ሊኩ ነገርሽውና ጥለሽው ሄድሽ። በቃ ይሄ ነው እኮ ያየነው ነገር ይሄ ነው አይደል? ሆስፒታል ነው የነበረው። አዎ ሆስፒታል ነው ያሳለፈው። ሁለቱን ቀን በተከታታይ እዛኔ ነው። ገባሽ? እኔም ጭንቀት ውስጥ ገብቼ ስንትና ስንት ነገር ምን ነው ይመስልሻል? ባንቺ ምክንያት ሌላ ምንም አይደለም። በቃ ዛሬ ምን ሆስፒታል ገብቷል ነው እያልኩሽ ያለሁት። አንቺ ግን ስለ ጥፋተኝነትሽ ነው አሁንም እያወራሽ ያለሽ። ይሄ ልክ አይደለም። የምሬ ነው፣ ልክ አይደለም። ሄደን የምታደርጊውን ነገር በደንብ አስተውይ። የምር ይመጣል እና አናግሬዋለሁ። ወጣል ሆስፒታል። አዎ ምንድነው? እሺ ምንድነው ያደረገው? በቃ በረኪና ከአንድም 2-3 ጊዜ እንደዚህ በተደጋጋሚ እንትን እያለብኝ ነበርና በሶስተኛው ነው ይሄን ነገር ያደረገው። ከዛ በኋላ ግን አላቅም ብቻ ከብዶኛል። እኔ ራሱ በጣም ጭንቀት ውስጥ ነው ያለሁት። ገባሽ? ስለምን አልደወልክልኝ? የባሰ ችግር ከመፈጥርብሽ አንቺም ደግሞ ጥለሽውን ይሽው ሌላ ምንም ያደረግሽው ነገር የለም በሰዓቱ። ገባሽ አይደል? ቢያንስ የተወሰነ ልጅን ትሪት እንደማድረግ ጥለሽው ሄድሽ። እሱን ስንት ነገር እያደረገ ምን ማድረግ ነበር? በዛ ሰዓት ከዚህ የተሻለ አማራጭ ነበር። ተረጋጋና ቁም በቃ። ነገር አላደርግም። እሺ ለምንድን ነው እንደዚህ ነገር ያደረከው? የነገረኝ ነገሮች ታውቂያለሽ። ባንቺ መጭ ሁለተኛ እንደዚህ ነገር ውስጥ አልገባም። ይኸውልሽ የፈለገው ነገር ይፈጠር። እሺ አንድ አይደለም ምን ታይሆን ከፈለገ እኔ በቃ ካንቺ ችግር የለውም። እውነት አሳድጋቸዋለሁ። በእናትሽ ሄድዬሽ ልጁንም ምንም ነገር አላደርገውም። በቃ እኔ ቃል ገባልሻለሁ ከዚህ በኋላ ምንም ነገር አይፈጠርም። እሺ ሄድዬ በእናትሽ በእናትሽ በቃ እኔ ከኔ ጋር ሁኚ። በቃ እኔ ሁለተኛ ምንም አይነት ነገር አላደርግምሽ። በእናትሽ እሺ እኔ እኮ እንደዚህ እንድትሆን እኮ አይደለም እኮ ይገባኛል። በቃ ግን ይኸውልሽ ስናደር ታውቂኛለሽ። የማይሆን ነገር ተናግሬሽ እንዴ በቃ አገኛት እኮ አይደል? እንዴ እኔም እኮ ላገናኝ ስመኝ እኔ እኮ ላገናኝ አይደል? ቆይ ና እዚህ ጋር ና እዚህ ስማ ላገናኝ። በጣም ነው የምወድሽ እውነት። በቃ ችግር
ስመኝ እሺ ታገኛት እኮ ስመኝ አዳምጠኝ እሺ ቆይ እሷም ያለውን ነገር ትንገርህ አንተም ደግሞ ያለውን ነገር ትነግራታለህ ገባህ አይደለ እኔ ያንተን ደስታ ነው የምፈልገው የእሷንም ደስታ ነው የምፈልገው እኔ የማናችሁንም ማዘን አልፈልግም ስለዚህ ያለውን ነገር ንገራት አንተ እንዲህ ለእሷ ያለ ነገር ንገራት በቃ ገባህ በግልጽ ያደረከው ቆያንታ ሄድ እንደሞድሽ ታውቂያለሽ አይደል አውቃለሁ ግን ደግሞ ታደራስ ማጥፋት በቃ አንቺን ማጣት አልፈልግም እኔ እስካሁን ድረስ እኮ አላመንኩም ግን በቃ ከዚህ በኋላ ያለውን ነገር ተቀብዬ የፈለገውን እንዳልኩሽ አንድ አይደለም ሁለት ይሁን ከፈለገ በቃ እኔ የወጪውን የፈለገውን ነገር ሁሉ ችዬ ማለት ነው ያሳድጋቸዋለሁ አሁን ስለዚህ አይደለም እኔ እንድታወራን ፈልጎ ስላንተ ጤንነት ስላንተ ነው እንድታወራን ፈልጎ መጀመሪያ አንተ ተናሞና ከዚህ በኋላ ቃል ገባልሽ አዳምጪ ከዚህ በኋላ እኔ ምንም አይነት ነገር አላደርግም ራሴ ላይ እሺ በእናትሽ ቃል ገባልኝ በቃ እኔ ከዚህ በኋላ ምንም አይነት ነገር አትራቂኝ እኔ ቃል ገባልሻለሁ እሺ በቃ ለምን በቃ እኔ ምንም አይነት ነገር አላደርግም እሺ ነው ሞከረ ያለኛ እንዴ እና ስናደድ እኮ ነው እና ስትናደድ ራስ ማጥፋት መፍትሄ ነው እንዴ አላቅም ሄዲዮልሽ በቃ ብዙ ጊዜ ነገሮች ሲበልሻሽብኝ የምፈልጋቸው ነገር ልክ ሳይሆን ሲቀር በቃ በጣም ነው የምናደደውና ለዛ ነው እንደዚህ ተሳኒ ነው እንደሞድሽ ታውቂያለሽ አይደል የፈለገው ይሁን በቃ እንዳልኩሽ እኔ ማሳደግ እችላለሁ በቃ ችግር የለውም ልጁ አይደል አሁን ያዘሽ ከኔ ጋር እንዳትሆኝ ያደርግሻለሁ እሺ በቃ እኔ ችግር የለውም ላሳድግ በእናትሽ ከኔ አባት ሆናል ችግር የለውም ይኸውልሽ ሰውዬው በእናትሽ እሺ በይኝ እኔ እሺ ካላልሽ ሲጀመር ሄድ በእናትሽ እሺ ካላልሽኝ አልነሳም በቃ ተነስ እኔ እንደዚህ አትሁን በማርያም እንነሳ ፈልገሽ ምናምን ከሆነ በእናትሽ ማርያምን አይደለም እኔ እንደዚህ እንድትሆን ስንት ወር ነው እሺ ስንት ወር ነው በእናትሽ ንገሪኝ ስንት ወር ነው ወይ ቆይ እስኪ እሺ አሁን ሌላ ነገር እናወራ መጀመሪያ እንዴ ብዬ በእናትሽ ያንቺ ልጅ እኮ ነው እኔ ፋሚሊ እኔ ነኝ አሁን ብለስ እያፈርኩኝ ለኝ በቃ ችግር የለም እንደዚህ ልትረጃ ቆይ ምን አይነት ፍቅር ነው የምሬን እኮ ነው ያው በጣም ነው ግራ የሚያጋባኝ በእናትሽ ሄደን የምር ከልብሽ ነው እሺ ይሄንን ነገር እንትን ስትይኝ ነው የነበረው ምን አይነት ሰው ነው ቆይ ምን አይነት ልብ ነው ያለ ግን አንተ ቆይ እኔ ባንቺ የፈለገው ነገር ይሁን እኔ ከዚህ በኋላ በቃ ምንም አይነት ነገር ራሴ ላይ ላለው ስንቅ አልገባልሻለሁ በቃ አንቺ ግን ይሄንን እሺ በይኝና ልጁንም እንዳባቱኝ ራስ ያሳድጋል አይደለም የምር ነው እስኪ በእናትሽ ለማንኛውም ስልሽ ይሄኛም ከመንጨነቅ መቼ ዕለት ነው ይሄ ነገር ከመፈጠር በፊት ደውዬ ስልክ አላነሳልኝም እና ሌሎች ሰዎችም ጋር አንተ ማክሬ ነው ይሄን ነገር ያደረኩት ማለት እኔ ነፍሰ ጡር አይደለሁም ለምን በቃ ማለት አንደኛ በምንም አይነት መንገድ አየሁት ከኔ የሚርቀን ሰው አይደለም እና ቢያንስ ይሄ ነገር እንዲቆርጥለት ያደርገዋል ብዬ ስላሰብኩኝ ነው አይደለም አንቺ ለሱ የምርሽ ነው እንዴ ነው እና አይደለም ኤደን በእናትሽ ንገሪኝ ምን አድርጉዝ አይደለም እስኪ እግዚአብሔር ማርያምን አይደለም ምንድን ነበር ቆይ ብዬ ነበር እኔ እንደዚህ እንድትሆን እኮ አይደለም ይሄን ነገር ያደረኩት ኤደን እኮ የፈለገው ነገር ቢፈጠር እኔ ካንቺ ልርቅ አልችልም ታውቂያለሽ አይደል ግን እኔ እንድጨክን ፈለኩ አመቸም እንደዚህ አይነት ነገር ይችላል እሺ እኔ ባንቺ እንዴት ልጨክን ይችላል አላውቅም እኔ የምርሽ ነው ግን እሺ ቆይ ንገሪኝ ማርያም ነው ምረኝ አሁን ከዚህ በኋላ አንተ ነው እሺ ቆይ ንገሪኝ እነሺ ነው ማርያም ነፍሰ ጡር ነሽ ደግሞ ያንተ ነው ቆይ አንድ ጊዜ አንቺ ግን የምርሽ ነው አይደል ወይኔ አታሽኝ ፕራንክ አይደለም እንደዚህ ራስን ትጎዳ ደግሞ ስመኝ ምንድን ነበረ ባለፈው ያልኩት እሺ ልጅ ላንተ ካላት እሱማ ነው ግን በቃ በሰዓቱ የተፈጠረው ነገር እኔ ላምን አልችልም እንዴ እኔ ልጅ የፈለገው ነገር ቢፈጠር ከዚህ በኋላ ካንቺ ጎን እኔ ምንም አይነት ነገር ቢመጣ ቢሄድ በቃ እኔ ካንቺ ጎን ምንም አይነት ነገር አያርቀኝም ሄድ እኔ ቃል ገባልሻለሁ እንዳልኩሽ አሁንም ከፈለግሽ ማርገዝ ትችያለሽ ደግሞ እንደገና በዚህ አጋጣሚ ቤተሰብ ይቅርታ መጠየቅ ፈልጋለሁ። መዋሸት ፈልጌ አይደለም።
በጣም ብዙ ሰዎችም የተቀየማችሁኝ ያላችሁና ታውቃላችሁ ማለት ለኔ ብሎ ብዙ ነገር አድርጓልና እኔ ደግሞ ከዚህ በላይ እንዲጎዳ ከዚህ በላይ እሱን እየገፋሁት ምንም የጥፋተኝነት ስሜት እንዲሰማኝ ስላልፈለኩ ያው ወንድ ልጅ መቼም እርጉዝ ሴት ጋር መሆን አይፈልግም። ያንን ታስቤ ከኔ እንዲርቅ እንዲቆርጥለት በቃ እኔን ለመተው ምክንያት እንዲያገኝ ስላሰብኩኝ ነው ነገር ያደረኩት የነበረ እንጂ ምንም ነገር አልተፈጠረም። ያዘናችሁ ከዚህ በኋላ ግን እንደዚህ አይነት ነገር ፋሚሊ ቢቀር ነው የሚሻለው። እኛ ሰላም ነው የምንፈልገው። እኔ የሁለታችሁን ፍቅር ነው ማየት የምንፈልገው እንጂ እንደዚህ አልፈልግም። እውነት አልፈልግም። አይ እኔም አንቺ ማትሽ ኮርመሚ ምንም የሚያሽኮረምሽ ነገር የለም። ከዚህ በኋላ ማንንም አይለየኝም። እንኳን ደስ አለ ዋናው እንኳን ደስ አለ። እንኳን ውሸት ሆነ። እንኳን ውሸት ሆነ። አይ ከዚህ በኋላ ቃል ገባልሻለሁ። ፋሚሊ አሁን እኮ አሁን አንድ ነገር እንድትሉ ፈልጋለሁ። እቺ ልጅ ያልሆነ ነገር ተናግራ እሱ በጣም ትልቅ ችግር ውስጥ ነበር። ገባችሁ አይደለ? አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። ግን ይህ ልጅ ህይወቱንም ሊያጣ ይችል ነበር። ገባሽ አይደለ? ያደረግሽው ነገር ምን ያክል ትልቅ ነገር ትልቅ እንትን እንደሆነ ማወቅ አለብሽ አንቺን ብትሆኝ። ገባሻ? ከዚህ በኋላ አይኔ ችግር የለውም እኔ ችግር የለውም ይላል እንዴ? በእናታችሁ ከሞት ተመልሶ መመለስሽ ነው እየሰማችሁ። እኔ እኮ ነኝ ከፋሚሊ እኔ እኮ ነኝ ከዛ ጋር ፍደኝ ስበላይ ነበረው እኔ ነኝ እሱ አይደለችም። እሱንም አንደኛ አስጨንቄዋለሁ፣ ግን ስላስጨነኳችሁ እናንተንም በጣም ይቅርታ። ማለት አፍቅራችሁ ስታዩት ነው የሚገባችሁ ሁሉንም ነገር፣ ግን እሷን ናይ ለማፍቅራት ነው እንደዚህ አመሰግናለሁ። አምጥቴም አይቆጭኝ ስለምወዳት ስለማፈቅራት ነው ይሄ ነገር እየተፈጠረ ያለውና ከዚህም በኋላ እንደዚህ አይነት ነገር የምረኝ ነው። እኔ በጣም ነው የሚደብረኝ። ከዚህ በኋላ እኔን የምታጣኝ መች እንደሆነ ታውቃለህ? ራስን ለመጉዳት የሞከርክ ቀን ነው። ከዛ ውጭ ቃሌ ነው ካጠገባ አርቅም ከዚህ በኋላ ሰምታችኋል አይደል? ለቤተሰብ የምረኝ ነው። ቃሏን እንድትጠብቅ ሰው እንደምትሆን ደግሞ አውቃለሁና ቃሏን እንድትጠብቅ እናንተም ከጎኗ እንድትሆኑልኝ እፈልጋለሁ። አንተም ደግሞ እንድትረዳኝ እፈልጋለሁ። ነገሮች ሁሌ እንደዚህ ባንዴ በችኩል የሚሆን ነገር የለም። እንድትረዳኝ ጊዜ እንድትሰጠኝ እፈልጋለሁ። ከዛ ውጭ ድጋሚ ባለፈ ተሳሳትኩት ስህተት አልሰራም። አሁንም ቢሆን ኢቭ ሌላው እንኳን ቢቀር የሆነ ነገር እንኳን ባስከፋ ራስ ማጥፋት መፍትሄ አይደለም። የምረኝ ነው። እሺ እሱ ጥፋቴ ነው። ቤተሰብ እንደዚህ አይነት ነገር ሁለተኛ አልገባም ማለት አሁን አስበዋል። እኔ እንደዛ ዋሽቼህ ምናምን በእኔ ምክንያት ራስን ብታጠፋ ብትሞትስ ኖሮ ምንድነው የሚሰማኝ እኔ? እሺ በጣም ይቅርታ እንደዚህ አይነት ስሜት እንዲሰማሽ ስላደረኩሽ ይቅርታ። ድጋሚ እንደዚህ አይነት ነገር ውስጥ እንድትገቢም አላደርግም። ለማንኛውም አቤልን ብንከተል አይሻልም? እሺ ቤተሰብ ዛሬ ደስ ነው። በዓልን እውነት ለመናገር ደስ ብሎኝ አላሳለፍኩትም ነበረ። ማለት በእንደዚህ አይነት ስሜት ውስጥ ነበርና ሆስፒታልም ነበርኩኝ። ምስጋና ለዶክተሮቹ፣ እነሱ ተረባርበው አተርፈውኛል። ይቅርታ ግን አድርገልኛል። ባላደርግልሽ እንደዚህ አቀፌሽ ቆም ነበር። ምን ላድርግልሽ? አይ እሱ ነው ቤት ስንገባ እነግርሻለሁ። እና ቤተሰብ እኔና አቤል እንደንሳለን ነው ላንተ። እሺ ደንሱልኝ። ቅጣቱ እንደውም እንድትደንስልኝ ነው የምፈልግ ሲጀመር አይደለም። አንተ ደግሞ ጊዜ ስጠን። ቅጣቱ እንደውም እንድትደንስልኝ ነው የምትፈልግ። ደንሽ አብረን ለሁለት ነው። እኔ እሱ ጋር ብቻ ነው አብረን ደንስላት ነው ለሱ። እሺ ብሎ ደንስ ጀምር እንጀምር። ዛሬ ደስታ ቀን ነው ቤተሰብ። ሁላችሁንም ወዳችኋለሁ። ከጎኔ ሆናችሁ ለኔ ስታስቡልኝ ለነበራችሁ አሁንም ከጎኔ ሆናችሁ ወደፊትም ከጎኔ ሆናችሁና ቆይ እሱ ያዩ አይደለም። ሁላችሁንም ወዳችኋለሁኝ። ሰላም ሁኑልኝ። ሰላም ሁኑልኝ። እንደውም ታይደናልኝ። ቻው። አንተ ቻው። እንዴ የት ነው ጥላችሁ የምትሄዱት? ከሄደንም አንድ ላይ ነው የምንሄደው። እሱ ዞር በል